ሰላም እንዴት ናችሁ የናፊ ኤሌክትሮ ቤተሰቦች? እንግዲህ በዛሬው ቪዲዮአችን ላይ ስለ ኤሌክትሮኒክሶች እንቃኛለን። ከኤሌክትሮኒክሶች መሃል ትራንዚስተሮችን በደንብ እናያቸዋለን። ትራንዚስተሮች በጣም ወሳኝ የሆኑ ኤሌክትሮኒክስ ኮምፖነንቶች ስለሆኑ ማለት ነው። ብዙዎቹን ኤሌክትሮኒክሶች እቃዎች ካሳያችሁ በኋላ ወደ ስራ ነው የምንገባው። ሁላችሁም ተከታተሉኝ። ቪዲዮውን እንግዲህ ላይክ በማድረግ እንጀምራለን። ለቻናሉ ደግሞ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ እንድትደግፉት እንድታበረታቱት ጠይቃችኋለሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ወደ ትምህርቱ ስንገባ ትራንዚስተሮች ሰሚኮንዳክተር ዲቫይስ ሆነው ሲግናሎችን አምፕሊፋይ ለማድረግ የሚጠቅሙ ናቸው። በአጠቃላይ ትራንዚስተሮች ከሶሊድ ማቴሪያል የሚሰሩ የኤሌክትሮኒክስ ኮምፖነንቶች ሲሆኑ አብዛኛዎቹ ሶስት ተርሚናሎች አሏቸው ወይንም ኢሚተር፣ ቤዝ እና ኮሌክተር ብለን የምንጠራቸው እግሮች ማለት ናቸው። በቪዲዮ ላይ እንደምትመለከቱት አብዛኛዎቹ ሶስት እግሮች አሏቸው። አንዳንድ ትራንዚስተሮች ግን 4፣ 5፣ 6፣ 7፣ 8 እያለ እንደ የሁኔታቸው ከዛም በላይ ሊይዙ ይችላሉ። ትራንዚስተሮች ከአሰራራቸውና ከስሪታቸው በመነሳት በብዙ መንገድ ልንከፍላቸው እንችላለን። ነገር ግን የትራንዚስተር ዋናኛዎቹ ክፍል ወይንም ትራንዚስተርን ስንከፍል በሁለት እንከፍላለን። እነሱም ቢጂቲ እና ኤፍኢቲ ነው። ቢጂቲ ማለት ባይፖላር ጃንክሽን ትራንዚስተር ሲሆን ኤፍኢቲ ደግሞ ፊልድ ኢፌክት ትራንዚስተር ነው። ባይፖላር ጃንክሽን ትራንዚስተር በሁለት ይከፈላል። ኤንፒኤን፣ ፒኤንፒ ሲሆን ኤፍኢቲም እንደዛው ይከፈላል። እነዚህን አከፋፈሎች ወደ ኋላኛው ማብራሪያ ላይ እቀጥልበታለሁ። በዛሬው ጊዜ በብዙ ኤሌክትሮኒክስ ዲቫይሶች ውስጥ ትራንዚስተሮች የቫኪዩም ቲዩብን ቦታ ተክተው ይሰራሉ። በዚህ ምክንያት ትራንዚስተሮች በጣም ብዙ ጥቅም አላቸው ከቫኪዩም ቲዩብ አንጻር። ትራንዚስተሮች በሳይዝ ትንሽ እና እነሱን ኦፕሬት ለማድረግ የሚያስፈልጉት ቮልቴጆች ትንሽ ናቸው። እንዲሁም ትንሽ የሆነ ፓወር ቢባከንም በእነዚህ ምክንያቶች ትራንዚስተር በብዙ የኤሌክትሮኒክስ ሰርኪቶች ውስጥ እንጠቀማለን። ለምሳሌ በአምፕሊፋየር፣ ስዊቺንግ ሰርኪት፣ ኦስኪሌተሮች እና በብዙ ኤሌክትሮኒክስ ሰርኪቶች ውስጥ ተመራጭ ከሚያደርጓቸው ነገሮች መካከል አንዱ በላይ እንደዘረዘርኩላችሁ አስፈላጊ በሆነው የኤሌክትሮኒክስ ሰርኪት ውስጥ ሁላ ይገባሉ ማለት ነው። ትራንዚስተሮች ሰሚኮንዳክተር ማቴሪያል የሚጠቀሙት ሲሊከን፣ ጀርማኒየም፣ ጋሊየም እና አርሰናይድ እና የመሳሰሉት ነገሮችን ይጠቀማሉ። በመሰረቱ ትራንዚስተሮች የሚከፈሉት በስትራክቸራቸው ላይ በመመርኮዝ ሲሆን እያንዳንዱ ትራንዚስተሮች የራሳቸው የሆነ ባህሪ፣ ጥቅም እና ጉዳትም አላቸው። አንዳንድ ትራንዚስተሮች በቋሚነት የተፈጠሩበት ዓላማ ወይንም የተሰሩለት ዓላማ ስዊቺንግ ሰርኪዩት ሲሆን አንዳንዶቹ ደግሞ በሌላው ተቃራኒ አምፕሊፊኬሽን ወይንም አምፕሊፋይ ሲግናሎችን ለማድረግ ይሰራሉ። በሌላው ሳቢያ ደግሞ ወይንም በሌላው በኩል ደግሞ ሌሎች ትራንዚስተር አይነቶች ደግሞ ሁለቱንም አይነት ወይንም ስዊቺንግ ሰርኪዩት እና አምፕሊፋይ ለማድረግ ይመረታሉ። አንደኛ ቢጂቲ ባይፖላር ጃንክሽን ትራንዚስተር ሲባል ሶስት ተርሚናሎች አሏቸው። እነዚህ ሶስት ተርሚናሎች ቀደም እንደጠቀስኩላችሁ ኢሚተር፣ ቤዝ፣ ኮሌክተር ይባላሉ። ቢጂቲዎች ፒ ታይፕ ጃንክሽን እና ኤን ታይፕ ጃንክሽን አንድ ላይ በሆነ የሚፈጥሩት ሰሚኮንዳክተር ነው። ቢጂቲዎች በሁለት ይከፈላሉ። ኤንፒኤን እና ፒኤንፒ በመባል እንከፍላቸዋለን። ኤንፒኤን ማለት ኔጌቲቭ እና ኔጌቲቭ እንደማለት ሲሆን ፒኤንፒ ደግሞ ፖዚቲቭ ማለት ነው። ስለዚህ ኤንፒኤን ትራንዚስተሮች ማለት የመጀመሪያውና የመጨረሻው ኔጌቲቭ ሲሆን መሀል ላይ ያለው ግን ፖዚቲቭ ነው ማለት ጃንክሽኑ ፖዚቲቭ ላይ ይሆናል ማለት ነው። ቢጂቲዎች እንደ ኤፍኢቲ አይደሉም። ካረንትን የሚቆጣጠሩ ዲቫይሶች ሲሆኑ ትንሽ መጠን ያለው ካረንት በቤዙ ፍሎ ካደረገ ትልቅ መጠን ያለው ካረንት ከኢሚተር ወደ ኮሌክተር ፍሎ እንዲያደርግ የሚፈቅዱ የኤሌክትሮኒክስ አይነቶች ናቸው። ቢጂቲ ትራንዚስተሮች ሎ ወይንም በጣም ትንሽ ኢንፑት ኢምፔደንሲ ሲኖራቸው ለዚህም ምክንያት ትልቅ መጠን ያለውን ካረንት በትራንዚስተሩ ውስጥ ፍሎ እንዲያደርግ ይረዱታል። ቢጂቲ ሶስት ሪጅኖች ላይ ኦፕሬት ያደርጋሉ። አንደኛ ካት ኦፍ ሪጅን። እዚህ ጋር ትራንዚስተሮች ኦፍ ስቴት ላይ ነው ያሉት። ስለዚህ በካረንት ውስጥ የሚያልፈው ወይንም በትራንዚስተር ውስጥ የሚያልፈው ካረንት 0 ይሆናል ማለት ነው። ሁለተኛ አክቲቭ ሪጅን። ቢጂቲ ትራንዚስተሮች በዚህ አይነት ስቴት ውስጥ ደግሞ እንደ አምፕሊፊኬሽን ያገለግሉናል። ሶስተኛ ሳቹሬሽን ሪጅን።
ሳቹሬሽን ሪጅን ውስጥ ቢጂቲዎች በዚህ ስፍራ ውስጥ ላይ ወይንም ኦን ስቴት በሚባለው በዚህ ስፍራ ውስጥ እንደ ክሎዝድ ስዊቺንግ ያገለግሉናል። እንግዲህ ተመልካቾቼ ብዙ አይነት ሼፕ እንዲሁም የተሰሩበት ማቴሪያል ቢለያይም ብዙ አይነት ቢጂቲዎች አሉ። ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። ሁለተኛው ኤፍኢቲ ፊልድ ኢፌክት ትራንዚስተር በጣም አስፈላጊ የሆነው የኤሌክትሮኒክስ ኮምፖነንቶች ውስጥ ከሚገኘው ትራንዚስተር ውስጥ ፈለግ ስናደርገው ከማናጣው አይነት ኤፍኢቲ ሁለተኛ ላይ እናገኘዋለን። ኤፍኢቲ እንግዲህ እንደነገርኳችሁ ፊልድ ኢፌክት ትራንዚስተር ነው ምህጻረ ቃሉ። በብዙ አይነት ኤሌክትሮኒክስ ዲቫይሶች ውስጥ ወይንም እያንዳንዳችን ቤት ውስጥ አንዳንድ ኤሌክትሮኒክስ ዲቫይሶችን ብንፈታና በፒኤስቢ ቦርድ ላይ ብንመለከት የማናጣው ውድና በጣም ምርጥ እቃ ነው። ኤፍኢቲዎች ብዙ አይነት የተለያዩ ወይንም ከነሱ ባህሪ አንፃር ጥቅማቸው ከሚሰጡት ወይንም ከተሰሩበት ስሪት አንፃር በብዙ አይነት መንገድ ልንከፋፍላቸው እንችላለን። ነገር ግን በጣም ታዋቂዎቹ የኤፍኢቲ አከፋፈል ስነ ስርዓቶች እንደዚህ ናቸው። ኤፍኢቲ በሁለት ይከፈላል። እሱም ጃንክሽን ኤፍኢቲ እና ሞስፌት ኤምኦኤስኤፍኢቲ ይባላል። ኤምኦኤስኤፍኢቲ ምህጻረ ቃል ሲሆን እሱም ሜታል ኦክሳይድ ሴሚኮንዳክተር ፊልድ ኢፌክት ትራንዚስተር ይባላል። ጃንክሽን ኤፍኢቲዎች በሁለት ይከፈላሉ። እነሱም በዲፕሊሽን ሞድ ስር በሁለት ይከፈላሉ። ኤን ቻናል እና ፒ ቻናል ይባላሉ። ሞስፌት ደግሞ በሁለት ይከፈላል። ዲፕሊሽን ሞድ እና ኢንሃንስመንት ሞድ ሲሆን ሁለቱም ዲፕሊሽን ሞድ እና ኢንሃንስመንት ሞድ የራሳቸው ሆነ በሁለት ይከፈላሉ። እነሱም ኤን ቻናል እና ፒ ቻናል ትራንዚስተሮች አሏቸው። ነገር ግን በሌላ መልኩም ካየናቸው ለምሳሌ ቮልቴጅን ለማብዛት ወይንም ሃይ ፍሪኩዌንሲ ትራንዚስተሮች አሉ፣ ሎ ፍሪኩዌንሲ ትራንዚስተሮች አሉ። በብዙ አይነት መንገድ ልናያቸው እንችላለን። ነገር ግን ለዛሬው በእነዚህ ላይ እንደመደማለን። ኤፍኢቲ ቁልፍ የሆኑ የኤሌክትሮኒክስ ኮምፖነንቶች ሲሆኑ በብዙ የኤሌክትሮኒክስ ኢንዱስትሪያል ስፍራ ላይ በስፋት ጥቅም ላይ ይውላሉ። ኤፍኢቲ በብዙ የኤሌክትሮኒክስ ሰርኪዩት ውስጥ ዳይሬክት ኤሌክትሮኒክስ ኮምፖነንት ውስጥ ስናስገባው በአርኤፍ ቴክኖሎጂ ላይ ለፓወር መቆጣጠሪያ እና በኤሌክትሮኒክስ ስዊቺንግ ደግሞ ለጀነራል አምፕሊፊኬሽን ጥቅም ላይ ይውላል። ቢሆንም ግን ኤፍኢቲ ዋነኛው ጥቅሙ በኢንተግሬትድ ሰርኪዩት ወይንም አይሲ ብለን ብዙዎቻችን በምንጠራው የኤሌክትሮኒክስ ኮምፖነንት ወይንም ሰርኪዩት ውስጥ በዚህ መተግበሪያ ወይንም አፕሊኬሽን ኤፍኢቲ ሰርኪዩት ከአይሲ ይልቅ ትንሽ መጠን ያለው ፓወር በባይፖላር ትራንዚሽን ቴክኖሎጂ በመጠቀም ፓወርን ኮንሱም ያደርግልናል። እደግመዋለሁ። ኤፍኢቲ ከአይሲ ይልቅ ትንሽ መጠን ያለው ፓወር በባይፖላር ትራንዚስተር ቴክኖሎጂን በመጠቀም ፓወርን ኮንሱም ያደርጋል። ይህም በጣም ትልቅ የሆነ ኢንተግሬትድ ሰርኪዩት ኦፕሬት እንዲያደርግ ይረዳዋል። በዚህ ምክንያት በጣም ተመራጭ ከሚያደርጓቸው የትራንዚስተር አይነቶች መካከል አንዱ ነው ኤፍኢቲ ማለት ነው። ስለዚህ እያንዳንዳችን በቤታችን ብዙ ኤሌክትሮኒክስ መሳሪያዎች አሉ። እነዚህን የጠቀስኳቸውን ማቴሪያሎች በዛ ውስጥ ታገኛላችሁ። ነገር ግን ጥያቄ እንዳይሆንባችሁ እያንዳንዱ ትራንዚስተር የራሱ የሆነ ኮድ አለው። ያ ኮድ ለምንድን ነው የሚጠቅመው? በሌላ ጊዜ ልናየው እንችላለን። ነገር ግን እናንተም ብዙ መጽሐፎች ስለነዚህ ኤሌክትሮኒክስ ኮምፖነንቶች ተጽፈዋል። በጣም ማገላበጥ ትችላላችሁ። ብዙ እውቀት ታገኛላችሁ። ስለነዚህ ነገሮች አንብቡላችኋለሁ። እነሱን እንድትመረምሩ አበረታታችኋለሁ። እንግዲህ ለዛሬው የሰራሁት ቪዲዮ በዚህ ላይ ያበቃል። እንግዲህ ከቪዲዮ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ እናንተም ሰላማችሁ የተጠበቀ ይሁን። ቻው።